ግማሽ ቀን ከአባቴ አጠገብ ሆኜ መራመድ ቀጠልኩኝ። የቀኝ እጁን ጭምቅ አድርጌ ጨብጬ እሱ እየተራመደ ካለው እርምጃ ጋር ለመስተካከል ሱክ እላለሁ። ልብሶቼ በሞላ አዳዲስ ናቸው። ጥቁር ጫማዬ፣ አረንጓዴ የትምህርት ቤት ልብሴ እና ቀዩ ኮፍያዬ። በልብሴ ምክንያት የተሰማኝ ደስታ ግን ጎደሎ ነበር። ምክንያቱም የሚሄደው ወደ በዓል ድግስ አይደለም። ለመጀመሪያ ጊዜ ወደ ትምህርት ቤት ተወስጄ የምጣልበት ቀን። እናቴ መስኮቱ ጋር ቆማ መንገዳችንን እየተከታተለች ነው እና እኔም ወደ እሷ ዞር አልኩ። እንድትረዳኝ በመለማመጥ አያታለሁኝ። በአትክልት ቦታ ያጌጠውን የመንገዱን ጥግ ይዘን ተራመድን። በሁለቱም የመንገዱ ጎን ሰፋፊ ማሳዎች አሉ። ሰብል የተዘራባቸው የውሃማ የበለስ ተክል፣ የሂና ዛፍና ጥቂት ረጃጅም የዘንባባ ዛፎችም አሉበት። ለምን ትምህርት ቤት ብዬ አባቴን በግልጽ ተገዳደርኩት። አንተን የማናድድን አንዳችም ነገር ከእንግዲህ አላደርግም። የቀጣሁ አይደለም እኮ አለኝ እየሳቀ። ትምህርት ቤት እኮ መቀጣጫ አይደለም፣ ትንንሽ ልጆችን ወደ ሙሉ ሰውነት የሚለውጡበት ፋብሪካ። ለአባትህና አንድ ወንድሞች መሆን አትፈልግም? ምንም አላሳመነኝም። ከቤቴ ሙቀትና ፍቅር ነጥሎ አንድ ጎዳናው ጫፍ ላይ በትልቅ ግንብ ወደ ታጠረ ምሽግ እኔን ወስዶ በመወርወር የሚገኝ አንዳችም ረብ መኖሩ አልተዋጠልኝም። በሩ ላይ ስንደርስ ግቢው ታየን። ሰፊ ሆኖ በወንድና ሴት ልጆች የተጨናነቀ ነው። ራስን ችለ ወደ ውስጥ ዝለቅ አለኝ አባቴ እና ከነሱ ጋር ተቀላቀል። ፈገግ በልና ለሌሎች ጥሩ አርአያ ሁን። በጥርጣሬ እጁ ላይ ተንጠልጥዬ ቀረሁኝ። እሱ ግን በቀስታ ከሱ እንዲሄድ ገፋኝ። ወንድ ሁን አለኝ። ዛሬ እውነተኛውን ህይወት የምትጀምርበት ቀን ነው። በኋላ ተለቃችሁ የምትመለሱበት ሰዓት ሲደርስ እዚሁ ስጠብቅህ ታገኘኛለህ። ጥቂት እርምጃዎችን ወሰድኩኝ። ከዛ ቆምኩና ተመለከትኩ። ምንም ነገር አልታየኝም። ከዛ የወንዶቹና የሴቶቹ ፊት ወደ እይታዬ መጣ። ከመካከላቸው አንዳቸውንም አላውቃቸውም። ከእነሱም አንዱም እኔን አያውቀኝም። መንገድን የጠፋበት እንግዳ ሆንኩ መሰለኝ። ግን በማወቅ ጉጉት የተሞሉ ትኩረቶችን ወደ እኔ ተሰነዘሩ። ከመካከላቸው አንድ ልጅ ወደ እኔ ተጠግቶ ማን አመጣህ? አባቴ ብዬ አንሾካሸኩ። የኔ አባት ሞቷል አለኝ እንዲሁ እንደቀላል ነገር። ምን ማለት እንዳለብኝ አላወቅኩም። ጢጢ የሚል ድምፅ አሰምቶ በሩ ተዘጋ። አንዳንዶቹ ልጆች አለቀሱ። ደወል ተደወለ። አንዲት ሴት መጣች። ከሷ በኋላ ደግሞ ብዙ ወንዶች ተከተሉ። ወንዶቹ በየደረጃው ከፋፈሉን። በሶስት ረጃጅምና ብዙ ደረጃ ባላቸው ፎቆች በሚዋሰኑ ትልቁ ሜዳ ላይ ውስብስብ በሆነ ደርዝ እንድንደራጅ ሆንን። በእያንዳንዱ የፎቅ ደረጃ ትይዩ ረጅም ባልኮኒ ያለው የእንጨት ጣሪያ ይገኛል። ይሄ እንግዲህ አዲሱ ቤታችሁ ነው አለች ሴትየዋ። እዚህም አባቶችና እናቶችን ታገኛላችሁ። እዚህ ደስ የሚያሰኝ ለእውቀትና ለሃይማኖት የሚጠቅም ነገር ሁሉ አለ። እንባችሁን አብሱና ህይወታችሁን በደስተኛነት መንፈስ ተጋፈጡት። ለእውነታው እጃችንን ሰጠን። ይህን መቀበላችን ደግሞ እርካታ መሰል ነገር ፈጠረልን። ሕያው ፍጡራን ወደ ሌሎች ሕያው ፍጡራን ተሳቡ። ከመጀመሪያው ቅጽበት አንስቶ ወደፊት ጓደኞቼ ከሚሆኑት ወንዶች ጋር ልቤ ወዳጅነትን ጠነሰሰ። ወደፊት በፍቅር ከሚያዝባቸው ሴቶች ጋር ደግሞ በፍቅር መውደቅ ጀመረ። ስለዚህ ጥርጣሬና ጭንቀት ምንም መሰረት አልነበረው። ትምህርት ቤት እንደዚህ ብዙ አማራጭ እንደሚያቀርብ ገምቼ አላውቅም። የተለያዩ ብዙ አይነት ጨዋታዎችን እንጫወታለን። ዥዋዥዌ፣ የሚዘልል ፈረስ፣ የኳስ ጨዋታዎች። በሙዚቃ ክፍሎቹ ውስጥ በመጀመሪያ ዜማዎቻችን አፋችንን ከፈትን። ከዚህም በተጨማሪ ከቋንቋ ጋር ትውውቃችንን አሃዱ አልን። የምንኖርበትን ዓለም ድል ተመለከትን። ልዩ ልዩ ሀገራትን አገሮችን እየተሽከረከርን ገለጥን። ስለ ቁጥሮች መማር ጀመርን። የሙሉ ኩሌው ፈጣሪ ታሪክ ተነበበልን። አሁን ስላለንበት የእሱ ዓለምና ስለሚመጣው ተነገረን። የተነገሩን ምሳሌዎች አደመጥን። ጣፋጭ ምግቦችን ለወዳችን ተመግበን እንቅልፍ ሸለብ አደረገን። ከእንቅልፋችን ነቅተን ከወዳጅነትና ከፍቅር ጨዋታ ጋር ትምህርታችንን ቀጠልን። መከተል የጀመርነው ጎዳና ራሱን ለኛ እየገለጠልን ሲሄድ ግን እንደገመትነው ሙሉ ለሙሉ ጣፋጭና ያልተጭበረበረ አልሆነልንም። አቧራ የቀላቀለ ነፋስና ያልተጠበቁ አደጋዎች በድንገት መከሰት ጀመሩ። ስለዚህም ግራ ቀኙን ማየት፣
በተጠንቀቅ መጠበቅ እንዲሁም ትዕግስተኛ መሆን ነበረብን። ሁሉም ነገር ዝም ብሎ ጨዋታና ዋዛ ፈዛዛ ብቻ አይደለም። ባላንጣዎች ስቃይና ጥላቻ ሊያስከትሉ ይችላሉ፣ ወይም ግጭትንም ሊያነሳሱ ይችላሉ። ሴትዮዋ ምንም እንኳን አልፎ አልፎ ፈገግ ብትልም አብዛኛውን ጊዜ ግን እንደተቆጣጠረችና እንደገሰጸችን ነው። እንዲያውም የባሰባት ጊዜ ወደ አካላዊ ቅጣት ሁሉ ታደላለች። ሀሳብን የመቀየሪያ ጊዜው ሙሉ ለሙሉ አልፏል። እድሉም ዝግ ሆኗል። ወደ ድሮ ገነታዊ ቤታችን ዳግመኛ የመመለስ ጥያቄ ያክትሞለታል። ደወሉ ተደወለና የቀኑን መገባደድና የሥራ መጠናቀቅ ገለጠ። ማት ልጆች ወደ በሩ ተንጋጉ። በሩን በድጋሚ ተከፍቶ ነበር። ጓደኞቼንና የሴት ፍቅረኞችን ተሰናብቼ በበሩ አልፌ ወጣሁ። አባቴ እዛው እንደሚጠብቀኝ ቃል ገብቶልኝ የነበረ ቢሆንም አካባቢውን ማተርኩ ላገኘው አልቻልኩም። ትንሽ ፈቅ ብዬ መጠበቄን ያዝኩ። ያለምንም ፋይዳ ለረጅም ጊዜ ስጠብቅ ቆየሁና በራሴ ወደ ቤቴ ለመመለስ ወሰንኩ። ጥቂት እርምጃዎችን እንደተራመድኩ በመካከለኛ እድሜ ላይ የሚገኝ ሰው በአጠገቤ አለፈ። ወዲያው እንደማውቀው ተገለጠልኝ። ወደ እኔ መጣ፣ ፈገግ አለ። ረጅም ጊዜ አለፈን፣ ለመጨረሻ ጊዜ ከተያየን በኋላ እንደምን ነህ አለና እጄን ጨበጠኝ። ጭንቅላቴን በመነቅነቅ ከተስማማሁ በኋላ በተመላሽ እኔም ጥያቄ ያቀረብኩለት፣ አንተስ እንዴት ነህ? እንደምታየው ያን ያህልም ጥሩ አይደለሁም አያሉ ግን ይመስገን። በድጋሚ እጄን ጨብጦ አልፎኝ ሄደ። ጥቂት እርምጃዎች ቀጥዬ ተጓዝኩ። ከዛ በግርጌ በኩል ቀጠልኩና ቆምኩ። በፈጣሪ የት ሄደ? በአትክልት ቦታ ያጌጠ የመንገዱ ዳርቻ ወደ የት ተሰወረ? እነዚህ ሁሉ ተሽከርካሪዎች ከመቼ ቦታውን ወረሩት? ይሄ ሁሉ የሰው ዝርያ እስከ የት መጥቶ የምድሪቱን ገጽታ ሸፈነው? እንዴት ይሄ ቆሻሻ ተራራና ብስባሽ ዳርቻውን ሊወርሱ ቻለ? ዳርዳሩ ላይ የነበሩት ማሳዎችስ ወደ የት ሄዱ? ትላልቅ ፎቆች ተክተውታል። ጎዳናውም በልጆች ማዕበል ተሞልቶ በአየሩ ላይ የሚረብሹ ድምጾች ይንሳፈፋሉ። የተለያዩ ቦታዎች ላይ መተተኞች ቆመው አስማታቸውን ያሳያሉ። ከቅርጫት ውስጥ እባብ ያደርጋሉ። ቀጥሎ የትርኢት መጀመርን የሚያበስሩ የባንድ ሙዚቃ ተጫዋቾች መጡ። አስቂኝ ትርኢት የሚያሳዩት ክላውኖችና ክብደት አንከባካቢዎች ከፊት ለፊት መሪዎች ሆነዋል። የከባድ መኪናዎች ቅጠልጥል ሰንሰለት የማዕከላዊ ደህንነት ወታደሮችን ጭኖ ሞገስ ተላብሶ እየተሳበ ያልፋል። የእሳት አደጋው መኪና በሚያጮህ የአደጋ ድምፅ በምን በኩል በትራፊኩ መሃል ሰንጥቆ አልፎ እሳቱ ጋር መድረስ እንደሚችል ግልጽ አይደለም። በታክሲ ሾፌርና በተሳፋሪ መካከል ጦርነት ተቀሰቀሰ። የተሳፋሪው ሚስት የድረሱልኝ ጮህ ብታሰማ ማንም ምላሽ አልሰጣትም። የፈጣሪ አለ። እየደነዘዝኩ ነው። ጭንቅላቴ እየዞረበት ነው። ለአብድ ምንም ያህል አልቀረኝም። ይሄ ሁሉ እንዴት በግማሽ ጊዜ ውስጥ ሊከሰት ይችላል? በጠዋቷ ፀሐይና በፀሐይ መጥለቂያ መሃል ብቻ። መልሱን በቤቴ ውስጥ አባቴ ጋር ስደርስ አገኘዋለሁ። ግን ቤት የቱ ጋር ነው ያለው? የሚታየኝ ፎቆቹና የሰዎቹ ክምችት ብቻ ነው። በመስቀለኛው መንገድ አድርጌ በአትክልት ስፍራውና በአቡ ኮዳ መሃል ፈጥኛለሁ። ወደ ቤቴ ለመድረስ አቡ ኮዳ ማለፍ አለብን። ግን የመኪናው ጎርፍ ጋባ አይልም። የእሳት አደጋ መኪናው የአደጋ ማስጠንቀቂያ ጩኸቱን በሙሉ አቅሙ ነው እያሰማ ያለው። የሚንቀሳቀስ ግን በቀንድ አውጣ ፍጥነት ነው። እኔም ለራሴ እሳቱ አቃጥሎ በሚያወድመው ነገር እርካታ እንዲያገኝ ተውት አልኩ። አብዝቼ መበሳጨትን መቼም ማቆም የምችል ይሆን አልኩ። በመንገዱ ዳር ከሚገኝ የልብስ መተኮሻ መደብር አንድ ልጅ እግር የሆነ ተቀጣሪ እስኪደርስልኝ ለረጅም ጊዜ እስከዛው ቆምኩ። ወጣቱ ልጅ ቆፍጠን ብሎ እጁን ከዘረጋኝ በኋላ የሚከተል ሆነ። አያቴ ይፍቀዱልኝ ላሻግሮት። ደራሲ ናጅም ማህፉዝ፣ ተርጓሚ ሌሊሳ ግርማ።